ነው ማሰሚኝ? ከዚህ ከዚህ ጀርሽ አይደል? አልነሳም። አይኗን ካላሳየኝ አልነሳም። ትነሽ አልነሳም። እንደው ምን አይነት ተረገምክ ሰው ነህ? ሰው እንዴት እግር ላይ ወድቆ ረግጠህ ትሄዳለህ? ሲጀመር እኔ መጥሽ እግሬ ላይ ወድቄ አላልኩሽም። ፈልገሽ ነው የተደፋሽው አይደል እንዴ? ትሰሚኛለሽ? ስመለስ እዚህ ሰፈር እንዳላገኝሽ። ቆይ በየተራ እናንተን ከሚልክ ለምን ራሱ አይመጣም? ለነገሩ እሱ ፈሪ ነው። ምን ለማለት እንደፈለክ ገብቶኛል። ሲጀመር ነው የመጣሁት እኮ ልጄን ለማየት ነው። አንተ እናት የለህም? እናትህ አንተን ብታጣ ምን ይሰማታል? ምን አገባሽ? ቆይ እነሷን ሳጣ ምን እንደተሰማኝ ታውቂያለሽ? ሁላችሁም እናቶች ራሱ ዳር ናችሁ። እኛ እናንተን ስናጣ ከሚሰማ ስሜት በላይ የሚሰማችሁ ነው የሚመስላችሁ። ቆይ ለምንድን ነው አስር ኤፍራታን ልጄ የምታያት? ዋው ራሴ ነኝ የወለድኩት። በልጅነቴ ነው የወለድኩት። የረጊን አባት ከማግባቴ በፊት ነው ተደፍሬ የወለድኩት። ያፌት እንግዲህ ገኒን በጣም አሳዝኗታል። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ በያላችሁበት ይብዛ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦች ላይክ በማድረግ አበረታቱኝ። ያፌት እንግዲህ ገኒን አሳዘናት። እግሩ ስር ወድቃ ስትለምነው ነበረ። እባክህ አንዴ ብቻ ልጄን አይኗን ልያት፣ የምትወደውን ምግብ አምጥቼላታለሁ፣ አንዴ እንኳን አይኗን እያየው ላጉርሳት ብላ እየለመነችው ነበረ እግሩ ስር ወድቃ። ነገር ግን እሱ ገፍትሯት ነው እንግዲህ ጥሏት የሄደው። አንተ ምን አይነት ሰው ነህ? ምን አይነት ተረገምክ ሰው ነህ? እንዴት ሰው እግር ስር ወድቆ እየለመነክ ሰውን ገፍትረ ሰውን ጥለት ትሄዳለህ? እያለችው ነበረ። ሲጀመር እኔ እኮ ነይና እግሬ ስር ተደፊ አላልኩሽም፣ ራስሽ ነሽ የመጣሹ። ደግሞ ገብቶኛል፣ ያ ናታን ነው አይደለም የላክሽ፣ ለምን ራሱ አይመጣም አንቺን ከሚልክሽ እያላት ነበረ። እና ደግሞ ቆይ አንቺ እና ልጄ የምትያት ኤፍራታን የቤተሰብ ናፍቆት እንዳለባት በደካማ ጎኗ መግባት ፈልገሽ ነው አይደለም እያላት ነበረ። እና ሰርጌን ለማጨናገፍ ብላችሁ ነው ይሄንን የምታደርጉት፣ ግን እኔ አልፈቅድላችሁም። ከሁለት ቀን በኋላ ስለምንጋባ ሰርጉም ጠርቻችኋለሁ እንድትመጡ እንዳቀሩ፣ ያንን ናታንን ደግሞ ራሴ ሂጄ እነግረዋለሁ እያለ ነበረ። እንግዲህ ያፌት እባክህን እኔ ትክክለኛ እናቷ ነኝ እያስመሰልኩ ወይ የዋሾ አይደለም እያለችው ነበረ እንግዲህ ገኒ። እና እባክሽን አሁን ከዚህ ሂጂልኝ እያላት ነበረ። መቼም ቢሆን አታያዩ፣ የምን ውሸት ነው? እኔ ያንቺን ውሸት አልሰማም እያላት ነበረ። ሊያምናት አልቻለም። ገኒ እያለቀሰች ነበረ። እባክሽን ልጄ አንዴ እንኳን ብቅ በይ እስኪ አይንሽን ልይሽ እያለች ነበረ። እንግዲህ የእናት አንጀት ለሷ ብላ ነበረ ዝቅ ብላ በቤት ሰራተኝነት ስትሰራ የነበረውና እሱንም እንግዲህ ከሷ ባለመስማቷ ኤፍራታን በጣም ተጎድታለች። አሁን ላይ ደግሞ ያፌት ዘግቶባታል በሩን። ምክንያቱም እንድትወጣ ራሱ እየፈቀደላት አይደለም። እሷም የመንጋ ብቻ ነው፣ እባክህ ልቀቀኝ፣ እኔ ልሂድበት፣ አሁን እኔ ስለማንም የማስብበት ሰዓት ላይ አይደለም፣ ስለማንም ግድ አይሰጠኝም እያለች ነበረ። በስሜታዊነት ሆነሽ የወሰንሽው ነገር ነው ይሄ እንጂ ከልብሽ አይደለም እያላት ነበረ። ሉሊት እንግዲህ ያልጠበቀችው ዱብዳ ነው የሰማችው። እንዴት ይሄ ነገር እያለች ነበረ። እስከ ዛሬ እንዴት አላወኩም እያለች ነበረ። ጽዮንና ናታን እንግዲህ አብሮ ሲያወሩ ኤፍራታ የገኒ ልጅ እንደሆነች፣ ዳግም ደግሞ የእሷ ወንድም እንደሆነ እያወሩ ነበረ። አንቺ የጀመርሽውን ነገር እሷ አሁን እኛን ስናወራ ሰምታ እንግዲህ ከቤት የወጣችሁ በዛ ምክንያት ነው እያላት ነበረ። እንግዲህ ለጽ ናታን ሉሊት ይሄንን ስትሰማ በጣም ነው የደነገጠችው። እንዴት እኔ እስከዛሬ ይሄንን ነገር አልሰማሁትም እንዴት ብላ እንትን እያለች ነበረና እና እንዴት ኤፍራታ አላወቀችም ማለት ነው እያለች ነበረ። አዎ ብሎ ገኒ ማነው ናታን እንግዲህ እንደዛ ብሎ ነው የነገራት ለሉሊት። ለምንድን ነው እውነቱን ያልነገርካት?
ብላ ስትጠይቀው እንግዲህ ጽዮን ናታን ደግሞ አውቄ ነው ይሄ በተንኮል የተሞላ ፊቷ ያን ቀን ምን እንደምሰራበት እስኪ ለማየት ብዬ ነው። ይሄ ፊቷ ሲጦቅር ማየት እፈልጋለሁ። እኔ እሱን ፊቷን ደግሞ እያየው እጽናናለሁ፣ ያን ቀን ፈገገላለሁ ብሎ ነበር። እንግዲህ ይቺ ሴትዮ አንቺ ሳይሽ ልቤን ይጨንቀኛል፣ ያፍነኛል ለምንድን ነው እያለች ነበረ። እንግዲህ ጽዮን ለማስታወስ እየሞከረች ነው። ጽዮን ማስታወስ አለባት ብዬ አስባለሁ። እኔ ነገሮችን ሁሉ በራሷ መንገድ ብቻ ነው እያሰበች ያለችው። የበፊቱን ነገር ካላስታወሰች ምንም ጥሩ ነገር የለምና ጽዮን አሁን ላይ ደስተኛ ናት፣ ፈገግ እያለች ነው። ምክንያቱም ከቢኒ ጋር ፍቅርን ጀምራለች እና ናታን ተጠንቀቂ። ቢኒያም ጥሩ ሰው ነው፣ ግን ሰው እንደ አመለካከቱ ሁሉም ሰው ይለያያል። ለእናቱ የሚሰጠው ፍቅር፣ ለእህቱ የሚሰጠው ፍቅር፣ ለፍቅረኛው የሚሰጠው ፍቅር የተለያየ ነውና ተጠንቀቂ፣ በቾክለሽ ወስነሽ የማይሆን ነገር ውስጥ እንዳትገቢ እያላት ነበረ እንግዲህ ናታን። በሌላው ደግሞ ሂዊ እንግዲህ እያሳደዷት ነው እንደሚታወቀው የያፌት ሰዎችና ቤዛ ጋር መታ ነበረ። ከዚህ በኋላ ካላገኘሽኝ ካልተገናኘን እንኳን በጣም ጥሩ ጓደኛሽ እንደሆንኩኝ እንዳትረሺ አስቢኝ እያለቻት ነበረ። ለኤፍራታም ጥሩ እህቱኝ ይላት እንደሷ የሚወድሽ ሰው የለም እያለቻት ነበረ።